ማለት ነው ሰፈሪ ነው ያ ሁሉ ላናፈቀችኝ ያልካል ነበር ይው ፈጣሪ መልሱን ወዲያው አቀረበል ይው አሁን ቅድስት አለፉ በል እነሱን ያዝና ሚስትህን ተቀበል ወሬ ነው ያለፉት ይው በዚህ ጋልፈዋል አትችኝም አረ እኔ አልይዝሽም ያስኩሽ ልበልሽ አሁን እዚህ ጋር ልበልሽ ለምሳሌ ምሳሌ ከኔ ኋላ ተደበቂ እንዳትጠጉን ለፖሊስ ነው የምደውለው ምን ሊያረጉን ነው ሊወስዱን ነው አይወስዱሽም ምሳሌ የኔ ያለው አይወስዱሽ ፖሊስ ነው የምንጠራው ነግሬያቸዋለሁ ይኸው እደውላለሁ እንዳትጠጉን ውብዬ ሰው ነው የምጠራው አትጠጉኝ እጮሃለሁ ልጆ ነው አትጠጉኝ ቤተሰብ ምሳሌ ድራማ ክፍል 72ን እንዴት አያችሁ? ማህሌት አሁንም ቀመሯን ቀጥላለች ከእህቷ ጋር ሆና እህቷ ደግሞ ሌላ ቀመር ውስጥ ናት። እሷም ሌላ ኤፍራታ በጣም ነው የምትቀመረው ከሷ አልፎ ተርፎ እናም የማህሌትን ቆሻሻ ስራ እሷ ሌላ ሰው ነው የምታጋልጠው እንዳየሁት ከሆነ እና ማህሌት እሷ ቤት ነው መታ የምትኖረው። በጣም ጸጽታለች። እብን ዛሬ ላይ የሚባላ ምግብ የለም እና ክፉ ስራ የሚሰራ ሰው በቃ እንዲህ ነው መጨረሻው ውድቀት ነው። መጨረሻው ጎዳና ላይ መውጣት ነው። በቃ ሰው በያላችሁበት መጥፎ ስራ መስራት የለባችሁ እና ማህሌት ላይ አሁን ላይ ያለችው ስቴፕ በጣም አዛኑ እብን የምትበላው ምግብ የለ በቃ እየተቸገረች ነው። ወደ ብሩክ ወደኋላ ልመለስ ይቅርታ ጠይቄ እያለች ግን እህቷ እንደዛ እንዳታረጊ ዝና ባላፍቶ ነው ከሱ የበለጠ ባላፍቶ ነው ዝናን አግቢ ብላ እህቷም ደግሞ ሌላ ቀመር ውስጥ ኤፍራታ በጣም ቅመርተኛ ናት። ከማህሌት ትበልጣለች ብዬ አስባለሁ። እና ብሩክ ይቅርታ ጠይቀሽ እንዳትሄጂና በቃ ዝና ጋር መሄድ አለብሽ ዝና ቢካውዝ በጣም ባላፍቶ ነው ብርም አለው ወጣት ሸበላ ነው ምናምን ብላ ትመክረዋለች። ዝና ደግሞ ሉላን እንዳያገኝ እያረገች ነው እቺ ኤፍራታ ከኤፍራታ በስተጀርባ ብዙ የሚተውን ሰው አለ ብዬ አስባለሁ። ከብዙ ሰው ጋር ነው የማይሆን ነገር የጀመረችው ኤፍራታ። እናም እየመከረችው ነው ያቺ ማህሌት ደግሞ አንዳንዴ ምንም የምታውቀው ነገር የለም ሰው ያለውን ነገር ነው የምትሰማው። እሺ በቃ እህቴ እንደዛ ከሆነ ዝናን አማልለዋለሁ ብላ ከዝና ጋር ያለውን ነገር እየጨረሱ ነው። ሞገስን ለመግደል እያሳደዱ ነው ከሉላ ጋር። አሁንም ሞገስ ካለበት ሆቴል ለቆ ሌላ ሆቴል ተከራይቷልና በጣም ተሰቃይቶ ሞገስ ሉላን የራሷ አርጓል። ግን አሁን ላይ በጣም ኮሽታ ውስጥ ነው። ከመሽማች ነው የሚመጣ ምናምን እያለ ነው። በሽጉጥ ነው የሚራመደው ሞገስ ሲራመድ። ሞገስ ደግሞ ሉላን በጣም የሚያፈቅራት የልጅነት ፍቅር ስላለበት በጣም አይለቅም። እናም በጣም እሷም የምትወደው ሉላ ሞገስን በጣም ነው የምትወደው። እግዚአብሔርን እኔ እንዳየሁት ከሆነ በዚህ ፊልም ላይ እብን አንድ ላይ ቢሆኑ ቢጋቡ ደስ ይለኛል እኔ። እና ስለ ሉላ እና ስለ ሞገስ ምን ትላላችሁ ቤተሰብ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳትረሱ። እንዲሁም ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሌላው ደግሞ ዝናም ደግሞ በሷ ፍቅር ተሰቃይቷል በሉላ ቢኮዝ የምትፈቀር ልጅ ናት በጣም በዛ ላይ ህፃንም ናት በጣም ደስ የምትለው እና ዝና በሷ እያበደ ነው። አሁንም በቃ ምስቴን ይዞ ጠፍቷል ብሎ ክስ ሁላ እያቀረበ ሊገለው ብዙ ሰው ጋርድ ቀጥሮ ሊያስገድለው እያሳደደው በያለበት ከዛች ከመሰሪት ከሆነች ከማህሌት ጋር ሆኖ ማህሌት ደግሞ ብሩ የሱን ጥቅሟን ባይዩ በጣም ጥቅመኛ ነው ማህሌት። በዚህ ፊልም ላይ እንዳያችሁ ከሆነ ለራሷ ብለው ነው እሱ ጋር የጠገችው እንጂ ለሱ አስባ አይደለም። ለዝና ምንም የምታስበው ታምር የለም። ዝና ራሱ ቢሞት ራሱ ደስተኛ ናት፣ ንብረቱን ትወርሳለች ምናምን። አሁን ላይ ግን ዝና እሷን አይፈልጋትም እንዳያችሁት ከሆነ። እናም እንደዛ ያለች ማህሌት በጣም እህቷ ደግሞ ከሷ በላይ እየቀመረች ነው ኤፍራታ። እስቲ ምን አብረን የምናየው ይሆናል ቀጣይ ምን እንደሚሆን። ሌላው ደግሞ ብሩክ ከቤት ከጠፋ 3 ቀን ሙሉ ሞልቷል። የት እንደሄደ አይታወቅም፣ ምን እንደሆነ አይታወቅም። ቅድስት ደግሞ በጣም አዝናለች፣ በጣም ከፍቷታል። ቢካውስ ከቅድስት ጋር የሆነ ሪሌሽን ጀምረዋሉ የሆነ ሰዓት ላይ በቃ። እናም በለሱ እያሰበች ነው፣ ከምሳሌ ጋር እያወራች ነው። አባትሽ ከሌላ ሴት ጋር እንዲህ የሆነ ነው አግብቷል ምናምን ያግባ እኔ እናት ፈልጋለሁ ትላለች ያቺ ጩጬ ምሳሌ። እኔ እያሉ ማንን ነው የሚያገባው? እኔ በቃ እናትሽ ነኝ ዝም በይ ምናምን ብላ ተቆጣች ምሳሌ ማንም ትሆን ለኔ እናት ሆንልኝ ብላለች። በቃ ብትገርም ሕፃን ልጅ ናት እቺ ቅድስት ደግሞ በጣም እሱ ስላፈቀረች ስለወደደች
እንደታጣ አትፈልግም በቃ። እናም ቅድስት ብዙ ታሪክ ያለባት ሴት ናት። ቤተሰብ እዛ አግባ ወልዳ እንድትመጣ ነው የሚያስበው። እሷ ግን እዚህ ሌላ ዓለም ውስጥ ናት። የሰው ቤት መስራት እንደዚህ ይከብዳል። ቤተሰብ በጣም ከባድ ነገር ነው። አልፎ ተርፎ ግለሰቡን ማፍቀር፣ ያ የቤት ባለቤቱን ማፍቀር። እናም ቅድስት በጣም ተጨንቃለች። እኔ ያስከፋሁት እንዴ? እኔ ያስቀየምኩት እንዴ? እንዴት ሊሆን ይችላል ብላ ተጨንቃለች። ቤተሰብ የቤት ሰራተኛ ሆና በዚህ ደረጃ መድረሷ ራሱ አንድ ነገር ነው። ለእኔ አንደኛ ናት። በጣም ነው ማደንቃት። ቅድስት ትለያለች። ሌላው ደግሞ ዳታ ከቤት ወጣለች እና ቤተሰቦቹን አላገኘችም። የራሷን ቤተሰቡ እና የት እንደምትኖር አይታወቅም። አሁን ላይ ሌላ አዲስ ቤት እየገባች እየሸወደችም። ቢኮዝ ዝና በጣም እየፈለጋት ነው እሷን። እናም እሷን ሊጎዳት እሷን በቃ ለማሰቃየት ቢኮዝ ሞገስ ያለበትን ቦታ ስለምታውቅ ብሎ ነው የሚያስበው ዝና። ዝና ደግሞ ከማበዱ የተነሳ ማይሆን ነገር እያወራ ነው። እናም የሀገሬ ልጆች ጠላት ከሩቁ አይመጣም ነው የሚባለው አይደል? ማህሌትን ጠርቶ ምን ቢል ጥሩ ነው? ስለ ብሩክ መጥፎ ነገር እያወራ ነው። ብሩክ አደንዛዥ እጽ ከሚያዘዋውሩ ሰዎች ጋር እየሰራ ነበረ። እናም እንዴት ነው የሚሰራው? አደንዛዥ እጹን ይዞ ኬንያ እንዲሄድ ትእዛዝ ተሰጥቶለት ነበር። ብሩክ ደግሞ ብዙ ብር ተቀብሎ አደንዛዥ እጹን ኬንያ አላደረሰም እና መንገድ ላይ ቆሻሻ ላይ ጥሏል። እና ከዛ በኋላ ያ ግለሰቦች እሱን በጣም እየፈለጉት ነው። ልጅቷን በዛ ኬዝ ነው ያሳክማት እንጂ ብር የለውም ቤትም አልሸጠም ብሏት ለማህሌት ነገራት ዝና። እቺ ማህሌት ደግሞ አበደች። እኔ አላምንም፣ እኔ ምንም ማመነው ነገር የለም ብላ እየቀወጠች ነው። በቃ እሱ እንደዚህ ያደርጋል ብዬ አስቤ ማላቅም አንቀን ምናምን ማይሆን ነገር እኮ ሰው ነው፣ መጥፎ ሰው ነው ምናምን ብላ እየቀወጠች ነው በቃ ዝና ላይ። ከዛ በኋላ ቤት ሄደች። ቤት ከሄደች በኋላ ለዛች ለእህቷ ነገረች። እህቷ ደግሞ ሌላ ቀማሪ ናት። በጣም የምትቀምረው ማህሌት ላይ በጣም ቀመር ይዛለች እቺ ኤፍራታ። እና ለኤፍራታ ከነገረች በኋላ ኤፍራታ በሲክስ ሰማችና ዝም አለች። ከዛ በኋላ አላመነችም ማህሌት። ብሩክ እንደዚህ እንዴት ሊያደርግ ይችላል? እንዴት አደንዛዥ እጽ ያዘዋውራል ብላ ገርሟታል። እና ከዛ በኋላ እኔም ክሴን ቀጥላለሁ፣ ቤቱ አልተሸጠም፣ ቤቱ የኔን አረጋለሁ ብላ እየቀወጠች ነው። ቤተሰብ እስቲ ስለ ማህሌት ምን ትላለች? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳትረሱ። እንዲሁም ለዚህ ዩቱብ ቻናል አዲስ ሆናችሁ ሳብስክራይብ ማድረጋችሁ እንዳትረሱ። ማህሌት እንደ አዲስ ክሴን ጀምራለሁ፣ ቤቴን የኔን አረጋለሁ ብላ እያበደች ነው። ቢኮዝ ያ ዝና ነው የነገራት። ዝና ለራሱ ማሰብ አቅቶታልና እችን ሌላ ዓለም ውስጥ ገብታለች ማህሌት። እስቲ ከፊት ለፊት ምን እንደምትሆን አብረን የምናየው ይሆናል። ሌላው ደግሞ ብሩክ ከጠፋ እስካሁን 3 ቀን ምንም አልተገኘም። ምንም ያለበት ነገር አልታወቀም። ያንን አደንዛዥ እጽ ያዘዋወራል አያዘዋውረው የሚለውን አብረን የምናየው ይሆናል። ሌላው ቤቱም አልተሸጠም። ህፃን ልጇ በዛ ኬዝ ነው የታከመችው የሚባል ነገርም ስላለ፣ ሌላው ደግሞ ዳታ በጣም ተጨንቃ ብሩክን እየሰደበች ነው። ይሄ ፋራ ነው እንዴ? ቢያንስ ሳይደውል እንዴት ይጠፋል ብላ እየተጨነቀች ነው። ምሳሌም ቅድስትም በዚህ እንትን ላይ ብሩክ በመጥፋቱ በጣም የተጎዳችው ቅድስት ናት። ይገርማቸዋል የሀገሬ ልጆች። እቺ ዓለም ግን በጣም ድንቅ ናት። ከአንድ ድካም ሳትወጣ ሌላኛው ድካም ይመጣል፣ ሌላኛው መከራ ይመጣል። ከአንድ ደስታ በቃ አገኘው ብሩክን ብላ በጣም ተደስታ ነበረች። እናም ምን ለማለት ነው የፈለግኩት፣ ከሀገር ውጭም ያላችሁ አረብ ሀገር ላይ ያላችሁ የሀገሬ ልጆች፣ ሰው ደጃፍ ላይ በቃ የሚያዋራችሁ ሰው የለም ምን የለም እና በዛ መሀል ውስጥ ፈጣሪ ከእናንተ ጋርም አለ። በጣም መቻል አለባችሁ። ቻሌንጅ ይበዛል። አንደኛው ደስታ ሲኖር አንደኛው ሀዘን ይመጣል። ልክ ምሳሌን ማየት ትችላላችሁ። ምሳሌን በጣም ታክማ ነበር፣ ድና ነበር። አሁን ላይ ደግሞ አባቷ ብሩክ ጠፍቷል። የት እንደሄደ አልታወቅም። ሊታሰርም ይችላል ላይታሰርም ይችላል። እብን ሳይደውል ከቤት ወጥቶ ነው የጠፋው። ቅድስትን በጣም ጨንቋታል። ቅድስት ያው እንደምታውቁት ከሆነ የቤት ሰራተኛ ናት። ቤት ውስጥ ነው ደፋ ቀና ብላ የምትሰራው። አሁን ላይ ለጋሽ ብላ ነው የምትጠራው እና ለብሩክ አሪፍ ቦታ ነው የምትሰጠው። ታፈቅሯለች፣ ትወደዋለች። እናም ምን ለማለት ነው የፈለግኩት፣ ተስፋ የሚባል ነገር እንዳትቆርጡ። አብሶ እህቶቻችን ውጭ ሀገር አረብ ሀገር ላይ የተለያዩ ሀገራት ሮፕ ላይ ያላችሁ የሀገሬ ልጆች ተስፋ እንዳትቆርጡ። ሴቶች እባካችሁ ጊዜ አለ ለሁሉም ነገር። ፈጣሪ አንድ ቀን ቀናችሁ ብርሃን ውብ ያደርግላችኋል። ስለዚህ ከቅድስት ሁሉም ነገር መማር ያለባችሁ ነገር አለ። ቅድስትን ማየት አለባችሁ። ከሀገር ቤት መጣች፣ ሰው ቤት ደፋ ቀና ሰርታለች። ለምሳሌ ብላ ብዙ መስዋዕትነት ከፍላለች። ምሳሌን አሳክማለች። ከማህሌት ደግሞ ብሩክን አስጥላለች። ብዙ ነገር መስዋዕትነት ከፍላለች። ስለዚህ ተስፋ መቁረጥ የለም። ብሩክ ይገኛል። አሁንም እሷም ተስፋ አልቆረጠችም። ተጨንቃለች። ቢካውስ በጣም ጨንቋታል። ብሩክ ስላልደወለ ሳይነግራት ነው የሄደው። እናም በጣም ጨንቋታል። ግን በዛ መሀልም ተስፋ አትቆርጥም። የሀገሬ ልጆች ወዳችኋለሁ፣ ተስፋ እንዳትቆርጡ። ሌላው ደግሞ ብሩክ እስካሁን ድረስ አልተገኘም። የት እንደሄደ የት እንደወጣ ማንም ያውቅ ሰው የለም። አልተገኘም። ቀጣይ ፓርት አብረን የምናየው ይሆናል። እናም ለዚህ ዩቱብ ቻናል አዲስ የሆናችሁ ሳብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። መልካም ቆይታ ይሁንላችሁ። ቻው